ግሪድን በመጠቀም እንዴት አድርጋችሁ ስኬላችሁ እንዴት እንደምታወጡ በዚህ ቪዲዮ እናያለን። በዚህ ቪዲዮ ምሰራላችሁ ቪዲዮ ለሁለት ፔፐሮች ናቸው። የመጀመሪያው በኤ3 ነው፣ ከዛ በኋላ ደግሞ በኤ2። ስለዚህ ስዕሉ ላይ የምታዩት ወረቀት እንዳያደናግራችሁ የስዕሉ ወረቀት ኤ2 ሳይዝ ነው። የምሰራበት ፔፐር በኤ2 ስለሆነ ግን ለእናንተ ግን የምነግራችሁ ግን እንዲቀላችሁ በኤ3 ሳይዝ ላይ ነው ማለት ነው። ስለዚህ መጀመሪያ የሚያስፈልገን አፕሊኬሽን ግሪድ ሜከር የሚባል አፕሊኬሽን አለ። በዚህ ግሪድ ሜከር ላይ ፎታችሁን ሴሌክት ታደርጋላችሁ። ከዛ በኋላ እዚህ ጋር እንደምታዩት ሴንቲሜትር ይመርጣችኋል። ግሪድ ዊድዙ ስንት በስንት እንደሆነ ማለት ነው። አሁን ለኤ3 ከሆነ የምትጠቀሙት በ2 ሴንቲሜትር ቦክስ ታርጉታላችሁ። ስለዚህ ከላይም ቱ ታችም ቱ ትሉታላችሁ። ሳይዙም ሴንቲሜትር አስተካክላላችሁ። ፔፐርም አለው፣ ፔፐርም ሳይዝ አለው። በየትኛው ፔፐር እንደምትሰሩበት ፔፐር ሳይዝ የሚያስቀምጥላችኋል። ስለዚህ ከመርጣችሁ በኋላ እሱን ኔክስት ስትሉት እንደ ፎቶ ክሮፕ ያደርግላችኋል ማለት ነው። በኤ3 ፔፐር ከሆነ ፔፐሩ ክሮፕ ያደርግላችኋል። ክሮፕ ካደረጋችሁ በኋላ በቃ ኦኬ ስትሉት እንዳለ በ2 ሴንቲሜትር እንደዚህ አድርጎ ይከፋፍለዋል ማለት ነው። ይህን የከፋፍለውን ፓርት እናንተ አንድ በአንድ ቦክሱን እያያችሁ ስኬች ማድረግ ነው ማለት ነው። ሌላ አዲሽናሊ ደግሞ ያለው ነገር ከለር አጀስት ማድረግ ትችላላችሁ። እዛው ላይ ሳይዙ በጣም ቴክስቶቹ መስመሩ በጣም ፈክቶ ከታያችሁ ደብዘዝ ማድረግ ትችላላችሁ። ከለር አለው፣ ከለር መመረጥ ትችላላችሁ። ከለር ከፈለጋችሁ ቢጫ፣ ቀይ ምናምን እንደፈለጋችሁ እንትኑ እንዲጎላላችሁ ከፈለጋችሁ ማለት ነው፣ ለአይኑ ማይታያችሁ ከሆነ። እናም ደግሞ አንዷ ቦክስ ራሱ ሌብል ማድረግ ትችላላችሁ። በየትኛው መስመር እንደተቀመጠች ቢ1 ቢ3 እያለ ሌብል አድርጎ ሊያስቀምጣችሁልም ይችላል ማለት ነው። ስለዚህ አንዷ ቦክስ የትኛው ቦክስ እንደሆነች ግራ ያጋባችሁ ማለት ነው። ትክክለኛ ቦክሷን ታገኙታላችሁ። አንዳንድ ጊዜ ስዕል ስትስሉ፣ የግሪድ ስዕል ስትስሉ አንዷን ቦክስታችሁ የፊቱ ወይ ይጠባል ወይ ይሰፋል ምናምን እና እንደሱ አይነት ነገር እንዳያጋጥማችሁ ሌብል ማድረጉ አሪፍ ነው። ግን ሌብል ሳታደርጉ ማወቅ ከቻላችሁ ደግሞ ወርድ እናንተ ቀላል ነው የሚሆነው። ከዛ በኋላ ፎቶን ሴቭ አድርጋችሁ ከዛ ወደ ፔፐሩ እንሄዳለን ማለት ነው። ስለዚህ ምን እናደርጋለን? ፔፐራችሁን ለእናንተ አሁን የኔ ኤ2 ስለሆነ ለኤ3 ነው የምነግራችሁ። አሁን ላይ ለኤ3 ስትሰሩ ፔፐሩን እሱ ባስቀመጠላችሁ ፎቶ ላይ ባስቀመጠላችሁ አንድ ባንድ በ2 ሴንቲሜትር ቦክስ ልዩነት እያደረጋችሁ ከላይ በ30ም በ45ም ፔፐሩ ሳይዝ ላይ ቲክቲክ እያደረጋችሁ 2 ሴንቲሜትር ቲክቲክ እያደረጋችሁ ትሰራላችሁ ማለት ነው። ከዛ ሁለቱ እነዛን ቲክ ያደረጋችሁ መስመሮች ማገናኘት ነው ማለት ነው። ቲክ ስታደርጉ ከላይም ጫፍ ላይ ታችኛው ፔፐርም ጫፍ ላይ አድርጋችሁ ቲክ ታደርጋላችሁ። ከዛ እነሱን ኮኔክት ማድረግ ነው ማለት ነው። ቀላል ነው። ማስመር መቼስ ሳሊ ሆነን ማስመር የሚከብደን የለም። እሱን ካሰመራችሁ በኋላ አንድ ፓርት ኮርነር ላይ ለፈለጋችሁት ወይ ከግንባሯ ጫፍ ይሆናል፣ ከፊቷ ከፈለጋችሁ ከእግሯ ይሆናል። ከፈለጋችሁት ፓርት አንዱን ተመርጡና አንዷን ቦክስ መርጣችሁ ቆጥራችሁ ለዩ። ቦክሷን ወደ ጎን ስንት ቦክስ ላይ እንዳለች ቆጥራችሁ ፈልጓት። ትክክለኛውን ቦክሷን ካገኛችሁት በኋላ እሷን ቦክስ ይዛችሁ እሷ ቦክስ ያለውን ስዕል መሳለው ማለት ነው። እሱን ስኬች ካወጣችሁ በኋላ ከዛ ቦክስ ታች ያለውን ሌላኛውን ስዕል ስላላችሁ እንደዛ ያላችሁ ተራ በተራ በቃ አጠገቡ ያለውን ቦክስ እየጨረሳችሁ ስትሄዱ አትስቱ። ስለዚህ አንድ በአንድ እያያችሁት እየሰራችሁ ትሄዳላችሁ ማለት ነው። ከዛ ደግሞ ኦልሞስት በቃ ሁሉም ቶታል ካለቀላችሁ በኋላ መጀመሪያ ፎቶን ይዩት። እንትን ግሪድ አለመሰላችሁንም ስታችሁ ከሆነ ግሪድ እሷንም ቼክ አውቃት። አንዳንድ ጊዜ ተሳስተን አንዳንድ ግሪድ ዘለን መሀል ላይ ፎቶ ወይ ስዕሉ ሊያጥርብን ይችላል ማለት ነው። ስለዚህ እሷን ቼክ ማድረግ አለባችሁ እንዳለ ፕሮፖርሽናል መሆኑን፣ ፊቱ ፕሮፖርሽናል መሆኑን፣ አይኑ፣ እጇ ምናምን ሁሉንም ፕሮፖርሽናል መሆኑን ቼክ ማድረግ መቻል አለባችሁ። ከዛ በኋላ ነው ወደ ሼዲንግ የምትሄዱበት ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስላል። ጥያቄ ካላችሁ፣ ግር ያላችሁ ነገር ካለ ምንም ሳትፈሩ ሳይደብራችሁ ኮሜንት ላይ ጻፉልኝ፣ ወይ ደግሞ በውስጥም ቴሌግራም ላይ አዋሩኝ። ይመቻችሁ። ላይክ እና ሼርን ማድረግ እንዳይረሳ። ፒስ አይ